ኃያላኑ ተጨንቀዋል። ከመሪዎች አንደበት የሚወጡ ቃላት ትርጉም አልባ ሆነዋል። በየደቂቃ ልዩነቱ የመግለጫ ጋጋታው ዓለምን አስጨንቆታል። ታዲያ የየትኛው መሪ መግለጫ መሬት ላይ ወርዶ የማንን የልብስ ጫፍ ነካ ሲባል መፎግላትና ራስን መኮፈስ ካልሆነ አሸናፊ ተሸናፊ የሚባል ነገር የለም። በዚህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአዲሱ የኢራን ሃይማኖታዊ መሪ ሙጅታባህ አሊ ኻሜኒ ጉሮሮህን አንቄ እንዳባትህ ከጓዳ አወጣሃለሁ፣ ለሕይወትህ ዋስትና የለህም በማለት ጠንከር ያለ ማስጠንቀቂያ ሰጠዋቸዋል። ዴይሊ ስታር በዘገባው ደግሞ እንዲህ ብሏል። የኢራኑ መሪ ሙጅታባህ አሊ ኻሜኒ ከባድ የአካል ጉዳት ላይ ናቸው። አረ እንዳውም አንድ እግራቸው ሳይቆረጥ አይቀርም። ዛሬ ላይ ሆስፒታል ገብተው ብርቱ ክትትል እየተደረገላቸው ነው በማለት አስታውቋል። ሌላኛው ጥብቅ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕና አማካሪዎቻቸው የኢራንን የበቀል ጥጋት በገለፍተኝነት በተሳሳተ ስሌት ተርጉመውታል። ለምን ቢሉ ኢራን ዛሬም በክንደ ብርቱነትና በጀግንነት እስራኤልንና አጋሮቿን ክፉኛ እየደበደበች ነውና ነው ነገሩ። ውድ የቻናላችን ተከታታዮች በየዕለቱ የሚወጡ ዓለም አቀፋዊ የዜና ትንታኔዎችና ሰበር መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ እና ላይክ እንድታደርጉ እየጋበዝን ወደ ዋናው መረጃ ቀጠልን። የቃላታቸው ዛቻና ማስፈራሪያ በምድር ላይ ከሚያደርጉት የለየለት አውዳሚ ጦርነት በላይ ዓለምን አስጨንቆታል። ጦርነት ከፈታው ወሬ የፈታው እንዲሉ ኢትዮጵያውያን ኃያላኑ መንግስታት ፀሐይ በወጣች በገባች ቁጥር የማንቂያ ደወላቸው የሰዎችን ጆሮ በስጋት በጣጥሶታል። ምንድነው ቢሉ በዚህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአዲሱ የኢራን ሃይማኖታዊ መሪ ሙጅታባህ አሊ ኻሜኒ ጉሮሮህን አንቄ እንዳባትህ ከጓዳ አወጣሃለሁ፣ ለሕይወትህ ዋስትና የለህም በማለት ጠንከር ያለ ማስጠንቀቂያ ሰጥተዋቸዋል። ወዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተሸንፋለች፣ ጦርነቱ አብቅቷል፣ ኢራንን እንዳትነሳ በጠንካራ የተባበረ ክንዳችን ደቁሰናታል ባሉበት አንደበታቸው ዛሬ ሌላ አዲስ ዛቻና ማስጠንቀቂያ ሲሰጡ ለሰሚ ግራ የሚያጋባ ነገር ሆኖባቸዋል። በእርግጥ ኢራን እንደጠበቁት ያልተገኘች፣ እንዳሰቧት ያልተሽመደመደች፣ እንደዘመቱባት ያልተንበረከከች እባብ ልብ ሆናባቸዋለች ነው የሚባለው። እንደዋዛ የተጀመረው የእስራኤል አሜሪካና ኢራን ጦርነት ድፍን 2 ሳምንታትን ሲያስቆጥር እምቧ ዘራፍ ከማለት ውጭ የጦርነቱን የበላይነት የወሰደው ማን ነው ቢባል መልስ የለም። በጦርነት አሸናፊ ብሎ ነገር የለም ነውና ነገሩ። ከሁሉም አቅጣጫ የትየለሌ ሀብት ወድሟል። ብዙ የሰው ሕይወት ተቀጽፏል። ጧት ማታ የሚፎከርባት ኢራን የዋዛ አይደለችም። በጠላቶቿ ላይ የሚሳኤል ናዳ እያወረደች ለባላንጣዎቿ አይቀጡ ቅጣት ምን እንደሆነ በአዲስ መልክ እያሳየቻቸው ነው። ዛሬ ዕለት ፍሪ ዩሮፕ ሬዲዮ ይዞት በወጣው ዘገባ ንብረቱነቱ የአሜሪካ የሆነ ግዙፍና በሰማይ ላይ ሆኖ ለሌሎች አውሮፕላኖች ነዳጅ የሚያስጎነጨው ኬሲ 135 አውሮፕላን በምዕራባዊ የኢራቅ ግዛት መከስከሱ ተሰምቷል። ይህ ጉዳይ በአሜሪካ የጦር ኃይል እዝ በወጣው መግለጫ አውሮፕላኑ የተከሰከሰው በጠላት ተመቶ ወይም በጠላት አጋሮች በተሰነዘረበት ጥቃት እንዳልሆነ አስተባብሏል። ጉዳዩን ለማብራራት አንደበታቸው እየተሳሰረ የተናገሩት የአሜሪካ ባለስልጣናት ነዳጅን እንደ ውቅያኖስ ከሚጠጣው ከዛ ከኬሲ 135 አውሮፕላን ውስጥ የነበሩት 6 ሰዎች ዕጣ ፈንታ ምን እንደሆነ ወይንም ደግሞ በሕይወት ይኑሩ አይኑሩ መረጃ ከማውጣት ተቆጥበዋል። ከዚህ ቀደም አሜሪካ ጦርነቱን በጀመረችበት ቅጽበት 3 የኤፍ-15 የጦር ጀቶቿ በኩዌት ምድር ከጠላት በተተኮሰባቸው ጥቃት ተመተው መከስከሳቸው ይታወሳል። ከነዛ 3 ተወርዋሪ የጦር ጀቶች ውስጥ የነበሩት ቁጥራቸው 6 የሚደርሱ ወታደሮች ዶጋመድ ከሆኑት ጀቶች በፓራሹት ወርደው ከሞት መትረፋቸው ታውቆ ነበር። ይልቁንም ያንዱ ጦር ጀት ዋጋ ስንት ነው ቢሉ ለመገመት ያዳግታል። ከ90 እስከ 97 ሚሊዮን የአሜሪካን ዶላር ነው ቢባልስ ማን ያምናል? የሶስቱን ዋጋ ይህን አሃዝ በ3 ብታባዙት እንደኛዋ ሀገር ኢኮኖሚ
የሀገርን መሰረት የሚንድ ለሰሚ ግራ የሚያጋባ ለዓመታት የማይለቅ ለኢኮኖሚ መንኮታኮት የሚደረግ ውድመት ነው። ይባስ ብሎ ትናንት የ39.7 ሚሊዮን ዶላር የኬሲ 35 ግዙፍ ነዳጅ አቀባይ አውሮፕላን ሲከሰከስ ምን የሚሉት መፎከር ነው ያስብላል። በዚሁ የኢራቅ ምድር አንድ የፈረንሳይ ወታደር መገደሉን የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን አስታውቀዋል። አሸባሪዎችን ለመመከት በሚል በኢራቅ ግዛት ያደፈጡትን ወታደሮች ጥቃት ተቀባይነት የሌለው ከማለት ውጭ ምን ያደርጉታል? ወታደሩ የተገደለው ከየት እንደመጣና ንብረትነቱ የማን እንደሆነ ባልታወቀ ድሮን ነው ተብሏል። ትናንት ምሽት በኢራን ቴሌቪዥን በጋዜጠኛዋ የተነገረው የመሪዋ ሙጅታባህ አሊ ሐሚኒ የንግግር ሐሳብ ደግሞ የአሜሪካና የእስራኤልን እንዲሁም የመካከለኛው ምስራቅ አጋሮቻቸውን ወገብ ድቅቅ እምሽክ አድርጓል። ከዚህ በኋላ ከስካሁኑ በተለየ ጠላቶቻችን አፈር እናስግጣቸዋለን፣ ለኢላማችን ተጋላጭ የሆኑ ስትራቴጂካዊ ሁኔታዎች ለጥቃት ተመቻችተዋል ብለዋል። መች በዚህ አበቃ? የኢራን አብዮታዊ ዘብ IRGC እንዲህ ሲል የዓለምን የነዳጅ ጥማት ተስፋ አስቆርጦታል። ከመሪያችን ሙጅታባህ አሊ ሐሚኒ የመጣ ጥብቅና አጭር ትዕዛዝ፣ የሆርሙዝ ወሽመጥ የነዳጅ መተላለፊያ በጥብቅ ይዘጋ፣ የጥቃት ፈንጂዎች ይጠመዱ። ከዚህ በኋላ ይህ ወሽመጥ የጠላቶቻችን መቃብር እንጂ ነግዶ የሚያተርፉበት አይደለም ሲል የነዳጅ ጥም ያለባቸውን ሀገራት ልብ ቀጥ አድርጓል። ነገርየው እንደሬት የመረራት አሜሪካ የባህር ጦር መርከቧን ወደዛ መዘዘኛ የባህር ወሽመጥ አስጠግታ የበቀል ስራዋ እንደምትጀምር የማስፈራሪያ መግለጫ አውጥታለች ነው የተባለው። ይህ በእንዲህ እንዳለ ኢራን በእስራኤል መዲና ቴልአቪቭ ላይ የሚሳኤል ዶፍ ማዝነቧን ቀጥላለች። የዜጎቿ ሕይወትም እየተቀሰፈ ነው። እስራኤል በበኩሏ የኢራኑ አልበቃ ብሏት በሊባኖስ ሂዝቦላህ ላይ የጥቃት በትሯን አጠናክራ ቀጥላለች። ሂዝቦላህ በመልሶ ማጥቃት ዘመቻ ትላንት ብቻ ከ200 በላይ የጥቃት ሮኬትን በእስራኤል ላይ እንዳዘነበች መረጃዎች እየወጡ ነው። እስራኤል በሊባኖስ የሂዝቦላ ጥቃት አንድ ከፍተኛ የሂዝቦላ ጦር አዛዥና መሪ መግደሏን አስታውቃለች። የኢራን ብርቱ ክንድ ያረፈባት ሳውዲ አረቢያ የአየር ክልሏን ጥሰው ለመግባት የቋመጡ የኢራን በርካታ ድሮኖችና ሰው አልባ ተዋጊ አውሮፕላኖችን የጥቃት ሰለባዋ ማድረጓን አስታውቃለች። ቀበጧ ዱባይም በከፍተኛ ፍንዳታዎች ኑ ወደ ቤቴ ግቡ እያለች እያስተናገደች ነው። ኢራን አሁንም በተራቀቀ ስሌቷ የአሜሪካን ወሳኝ የሚሳኤል መከላከያዎች ከያሉበት እያሳደደች ማውደሟን ተያይዘዋለች። የአሜሪካው የጦር መስሪያ ቤት እውነታውን መደበቅ ተስኖት በ300 ሚሊዮን ዶላር የተገነባውና በዮርዳኖስ የሚገኘውን የአየር መከላከያ ተቋም በኢራን የጥቃት ሰለባ ሙሉ በሙሉ መውደሙን አላስተባበለም። አሜሪካና እስራኤል አሁን አንድ ልባቸውን ያራደ ጉድ ከኢራን በኩል ሰምተዋል። የአሜሪካ የሚሳኤል መከላከያ ታድ በኢራን የኢላማ ቀለበት ውስጥ የመግባቱ ነገር ወገባቸውን ሳይሰብረው አልቀረም። ይህን ደግሞ የኢራን አብዮታዊ ዘብ IRGC አረጋግጦ ተናግሯል። የእስራኤሉ ጠቅላይ ሚኒስትር በበኩላቸው ከጋዜጠኞች ለቀረበላቸው እውነት የሂዝቦላህንና አዲሱን የኢራን መሪ ትገድላቸዋለህ ለሚለው ቀጥተኛ ጥያቄ ኔታንያሁ በአጭር አገላለጽ እንዲህ ብለውታል። በእውነቱ ሁለቱም መሪዎች የህይወት ዋስትና የላቸውም፣ ነገ ምን እንደሚፈጠር ታያላችሁ ሲሉ አዲስ የተዘጋጁበትና የተማመኑበት የጥቃት ስልት እንዳላቸው ለመናገር አላቅማሙም። የእነዚህ ሰዎች ነገረ ወሬ ያልቅምና ነገ በሌላ አዲስ መረጃ እስከምንገናኝ በያላችሁበት የምድር ዳርቻ ሁሉ ሰላማችሁ ይብዛ።